ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችንም የክርስቶስ ጣቶች ከፍ አድርገን ፊታችንንና መላ ሰውነታችንን በሥላሴ ስም እያማተብን ሰላምን፣ ፍቅርን፣ አንድነትን፣ መተሳሰብ፣ መከባበር፣ መረዳዳት፣ መደጋገፍ የሚያሳጣንን ጥንተ ጠላታችን ባላጋራችን ዲያብሎስን በስሉስ ቅዱስ ስም እንገሥጸዋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር በሰማያት በሰላም በምድር ስምረቱ ለሰብእ በላይ በአርያም ለእግዚአብሔር ክብር ምስጋና ይሁን። በምድር መልከቱ ወጠረ ለሰውም ገዛ የሚሰጠው ዘንድ ይገባዋል። ብፁዕ አባታችን ብፁዕ አቡነ እንጦንስ እጅግ በጣም የምንወዳቸው የምናከብራቸው የዚህ ሕንፃ ቤተ ክርስቲያን ስራን በበጎ ፈቃደኝነት ለእድሳቱ በጠየቅናቸው ጊዜና ሰዓት ደቂቃን ብንል እንችላለን በእውነት ልጆቻቸውን አክብረው ልጆች ናቸው የልጅ ስራ እንዲህ ሊሆን ይችላል ብለው ጥርጣሬን ሳይገባቸው ከተከበረው ታላቅ ሀገረ ስብከታችን ልጆች ጋር በመሆን በሴኮንድ ውስጥ ይኸው ስሩ ፈቃዶ ነው። በሰዓታት ውስጥ ለኢንጂነር ዲያቆን አዲሱ ሲሰጡት በእምነት በፍጹም ሴኮንድ አልፈጅባቸው። እኚህ አባት ናቸው ለዚህ ታላቅ ሕንፃ ቤተክርስቲያን ስራ ውጤት መዋብ ለዚህ ድረስ ታላቅ አባታችን አመስግኑ። ምስጋና ሲያመስግኑልን ረጅም ዕድሜ ከጤና ጋር ይስጥልን። ደግ አባት፣ የዋህ አባት፣ ቅን አባት፣ ሁሉን ጠያቂ፣ በጠቅላይ ቤተ ክህነትም ችግር ያለበትን በግቢ ውስጥ ማነ ምን ሆነ ነው እንዴት ነው ሁሉን አማልደው የስንቱን ችግር እንደፈቱ እዚህ ደግሞ ለሀገረ ስብከታችን እኚህ ታላቅ አባት አባታችን በመሆናቸው ደስ ይለናል፣ ኮርተናል። ለነገራቸው አመስግኑልን፣ አመስግኑልን። የሕንፃ ቤተክርስቲያናችን የሥራ ውጤት የአባታችን ነው። በጣም እንወዳቸዋለን፣ እናከብራቸዋለን። አሁንም በድጋሜ ረጅም ዕድሜ ከጤና ጋር ሰጥቶ ቅፍ ድግፍ አድርጎ መድኃኔዓለም ኢየሱስ ክርስቶስ ይጠብቅልን፣ ድንግል ማርያም ትጠብቅልን። ብፁዕ አባታችን ብፁዕ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ከትላንት ወዲያ እንዲያውም ከትላንት ወዲያ ወዲያ ሰኞ ማለት ነው ከሰኞ ዕለት ጀምረው ደከመኝ ሰለቸኝ ሳይሉ በኦሮምኛ ቋንቋም በአማርኛ ቋንቋም የትም ቦታ ላይ በተጋበዙበት የወንጌል ፕሮግራም እንዳስተማሩ ነው የከረሙት። በእውነት ቃለ ሕይወትን ያሰማልን፣ በእድሜ በጤና ይጠብቅልን፣ ዛሬ ያክብርልን። የተከበሩ ክቡር አባት መምህራችን ወንድማችን አባታችን ክቡር ሊቀ ኅሩያን ቆሞስ አባ ፍቅረ ዮሐንስ ያው ወንድማችን ነበሩ፣ አሁን ደግሞ አባታችን አብረን በወረዳ ቤተ ክህነት ስራ አስኪያጅነት አብረን ስንመራ እዚህ ቦታ ላይ ወረዳ ስራ አስኪያጅ ሆነው ሲያገለግሉ ሲመሩ በመልካም አስተዳደር የቆዩ ኋላም በሀገረ ስብከቱ በተለያየ ክፍል ኃላፊነት ለበዴሳ መካነ ሰላም ቅድስት ማርያም ሲባሉ ግንባር ቀደም በመሆን ትልቅ ድጋፍ ሲያደርጉ የቆዩ እርሳቸው አንድ ሁለተኛ መላከ ፀሐይ ዮሐንስ ገብረ ጻድቅ እዚሁ ተወልደው እዚሁ እዚህ ጋር እዚህ ቅርብ ላይ እኔ 100 ሜትር አይሆንም እዚህ ጋር እንግዲህ የተወለዱትና የተገኙት ለሀገራቸው ተቆርቋሪ ጠንካራ የቤተክርስቲያን አባት መሆን ሕገወጥ ስርዓት አልበኝነት የሆነውን ሁሉ በማስተካከል ለመካነ ሰላም ቅድስት ማርያም ቤተክርስቲያን ብዙ ዋጋ የከፈሉ በመቀጠል ወንድማችን መጋቤ ምስጢር አስራት መምህር እጅግም እንወዳቸው በመቀጠል መጋቤ ሥርዓት ዜናዊ የኛው ልጆች ከዚሁ ከሀገረ ስብከታችን የተገኙ ሀገረ ስብከታችን ራሷ ያፈራቻቸው ከዚሁ የኛው ወንድሞች ከዲቁና እስከ ሀገረ ስብከት አመራርነት የደረሱት እንዲሁም ክቡር መላከ ሰላም ቀሲስ ቹቹ የደብረ ሰላም እግዚአብሔር አብ አስተዳዳሪና ወረዳው ቤተ ክህነት ስራ አስኪያጅ ሀገረ ስብከቱም ዋና ክፍል ኃላፊ እነዚህ ወንድሞች እጅግ የምንወዳቸው እንዲሁም የወረዳው ቤተ ክህነት ስራ አስኪያጅ ክቡር መላከ ብርሃን እንዲሁም አስተዳዳሪ ቤተክርስቲያናችን አስተዳዳሪ ሁሉም ሀገረ ስብከቱ ግን
እነዚህ አሁን ስማቸውን የጠራሁት የሀገረ ስብከቱ ወንድሞቻችን የየክፍል ኃላፊዎችና ስራ አስኪያጁ ስለ በዴሳ መካነ ሰላም ቅድስት ማርያም ቤተክርስቲያን እድሳት አዲስ አበባ በጠራናቸው ጊዜ በወንድማዊ ግንኙነት ያለውን ችግር ለመፍታት ቀናት አላሉንም፣ ሰዓታት አላሉ። እኔንና መምህር ታዲዮስን ዲያቆን ኢንጂነር አዲሱን ሳይንቁ በሴኮንድ በረው መጥተው ምንድን ነው የምትፈልጉት ወንድሞቻችን? አይ ያ ቦታ እያፈሰሰ ነው። የደብሩ አስተዳዳሪም የወረዳው ቤተ ክህነትም ህዝቡም ሲነግረን ዕቃ እየደቀንን ነው ማለት ስንቆም ሰዓታት ስንቆም ይሄ ሆኗል እና መካሪያ ምንና በቃ እንዲሰራ እግዚአብሔር ፈቅዷልና ለሱ ፈቃድ እንዲሰጠውና እንዲገነባ ቢሆን አንድ ላይ በሁሉም ቢሆን አይፈጥንም። 10 ዓመት 15 ዓመት ብዙ ዓመት ሊፈጅ ይችላል። እንዲያው ይሄን ብትረዱ ምንም ነገር አይደለም ያሉት ብፁዕ አባታችንና አማክራቸውን ጠይቃቸው ዛሬውኑ ይሆናል ያሉት። እመቤቴ ምስክሬ ናት። እልልላችሁ አመስግኑ ለእነዚህ ወንድሞቻችን። ያንኑ ቀን የሥራው ውሳኔ ተወስኖ በማግስቱ ለዲያቆን ኢንጂነር አዲሱ የግንባታው ፈቃድ ደብዳቤ ወዲያውኑ ተሰጣቸው። እነዚህ ወንድሞች ምስጋና ያንሳቸዋል። ስለንበሉና አመስግኑ፣ አመስግኗቸው። ረጅም ከጤና ጋር ይስጥልን፣ ክፉ አይይብን። ሀገረ ስብከታችንን እግዚአብሔር አምላክ ይባርክልን፣ ድንግል ማርያም ትባርክልን፣ ልጆቿን አመራሮቿን ትጠብቅልን። እመቤታችን በእውነት ለሀገራቸው ለአካባቢያቸው በበለጠ ደከመን ሰለቸን ሳይሉ ሌሊት ከቀን እነዚህ ወንድሞች እየተጉ በተለይ በዚህ ቦታ ላይ ያለውን ትንሽ መስመር የሳቱ አሰራሮች፣ ሕግ የጣሱ አሰራሮች ከእኛ ጋር በመመካከል እነዚህንም ወጣቶችን የምታዩቸውን በማማከር በጎ ፈቃድ በመቀበልና ከወጣቶቹ አመራር በመምረጥ የተሻለ በግቢ ውስጥ የምታዩትን የባዞላ ስራ፣ የልማት ስራ፣ ቀናይነት ያለበት ስራ እንዲሰሩ ፈቃድ የሰጡን እነዚህ ወንድሞች በብፁዕ አባታችን አመራር ሰጪነት ነው። እልላችሁ አመስግኗቸው። የሀገረ ስብከቱ አሁንም ያንሳቸዋል። የዚህ ሕንፃ ቤተ ክርስቲያን ከጅምሩ እስከዚህ ሕንፃ የበቃው በሀገረ ስብከቱ አመራሮች በአባታችን አመራር ሰጪነት መመሪያ ሰጪነት ነው። አሁንም እልል ብላችሁ አመስግኗቸው። እልል ደግማችሁ ከዚህም ጀምሮ ከሀገረ ስብከታችን ከምዕራብ ሐረርጌ ሀገረ ስብከት ከብፁዕ አባታችን ከአስተዳደር ኃላፊዎቹ ከሥራ አስኪያጁ ጀምሮ ካሉት በቃለ ዓዋዲው መመሪያ መሰረት ከሚያስተላልፉት መመሪያ ውጪ ማንም እዚህ ቦታ ላይ ከመመሪያ ውጪ ሆኖ አይሰራም፣ ሊሰራም አይችልም። የብፁዕ አባታችን መመሪያ ቅዱስ ሲኖዶስ አለ፣ የቃለ ዓዋዲው መመሪያ አለ። ይህንን መመሪያ ጠብቀን ነው የምንሰራው። ከመመሪያ ውጪ ቤተ ክርስቲያን ሀጋጌ ሕግ ሠራዬ ሥርዓት ናት። ሥርዓትን እግዚአብሔር አምላክ የሰራላት ሕግን የተደነገገላት የሥርዓትና የሕግ እናት ናት። ምንጭ ናት ቤተ ክርስቲያን። ምልዕተ ጸጋ ምልዕተ ክብር የመንፈስ ቅዱስ የጸጋው ግምጃ ቤት ናት። ስለዚህ የምትመራው በሕግና በሕግ በቃለ ዓዋዲው ሕግ፣ ደንብ፣ መመሪያ፣ በቅዱስ ሲኖዶስ ሕግ፣ ደንብ፣ መመሪያ ከላይ በሚወርደው ከቅዱስ ሲኖዶስ በሚፈሳው ሕግ፣ ሥርዓት፣ ደንብ፣ መመሪያ ወደዚህ ይፈሳል። ከዚህ ጀምሮ በዴሳ አንደኛ የሕግ ቤተ ክርስቲያን የሥርዓተ ቤተ ክርስቲያን ጠባቂ፣ አስጠባቂ፣ ተግባሪ የሚያስተገብር ሁሉንም ነገር ቀና የጥንቷ በዴሳ ተመልሳለች። ደስ ብሎኛል። እልል ብላችሁ ዘረፋ ይሄ ሁሉ ስራ የተቃናለን ከሀገረ ስብከቱ ጋር ስለሆነ ሀገረ ስብከቱ በሙሉ ልብ ከኛ ጋር ስለቆመ አብረው እየመጡ ዕለት ዕለት እየተከታተሉ ስራው አይዞህ እያሉ ኢንጂነር ዲያቆን አዲሱ አይዞህ አለን። እኛንም እየደወሉ አይዟችኋለን፣ ኑ ህዝባችሁን ሴሚናር ስጡ፣ አስተምሩ፣ ኑ በሀገረ ስብከት ከፍተኛ ወጪ አውጥተው ወረዳዎችን አጥቢያዎችን ሁሉ ጠርተው ኑ ሴሚናር ስጡ፣ ና መምህር ናኦድ ና መምህር ታዲዮስ ብለው የሚገርም እንዲህ ያሉ ወንድሞች ናቸው ያሉ። ከነሱ ጋር ካልሰራን ከማን ጋር ነው የምንሰራው? በራሳችን ልጆች ካልተገለገልን በማን ነው? አሁንም እኔ ደግማችሁ አመስግኑልኝ ሀገረ ስብከቱን፣ የሀገረ ስብከቱን አመራሩ ጠቅላላ
በብፁዕ አባታችን አማካኝነት እንወዳቸዋለን፣ እናከብራቸዋለን። በሉ ሁላችሁም መመሪያ ተቀብለን እንሰራለን። በሉ እንወዳቸዋለን፣ በሉ እናከብራቸዋለን። መመሪያ ቤተ ክርስቲያኒቱን በቃለ ዓዋዲው መመሪያ መሰረት ተቀብለን እንሰራለን፣ እንፈጽማለን። ቤተ ክርስቲያናችንን እንጠብቃለን። ለወጣቶቹ ኃላፊነትን ሙሉ ሰጥቻለሁ። ከእግዚአብሔር ጋር ከእመቤቴ ጋር ለሀገረ ስብከቱ ለብፁዕ አባታችን ወጣቶቹን ዛሬ ተረከቡ። አስረክቤያለሁ። እነዚህ ወጣቶች ተረኞች እነሱ ናቸው። ትናንት አባቶቻችን ነበረ፣ ዛሬ እኛ ነው። ነገ የወጣቶች ልጆቻችን ስለሆኑ ሁሉ ተረከቡ። ቤተክርስቲያን ወጣቶቹን አስረክበናቸዋል። በአደባባይ ቤተክርስቲያን ከእነሱ ጋር ሆነን ቤተክርስቲያናችንን እንጠብቃለን፣ እናለማለን። ልጆቻችንን ብፁዕ አባታችን የተከበረው ታላቁ ሀገረ ስብከታችን ተቀበሉ። ልጆቻችን ከልጆቻችን ጋር በመሆን ቤተክርስቲያናችንን እናለማለን፣ እንጠብቃለን። እኛም ከጎናችኋለን። ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ባለንበት አመራር ከጎናችሁ ሆነን አብረን ድጋፍ ለመስጠት ፈቃደኞች ናችሁ። ሰላም ለኪ ጸሎተ ማርያም እየተደገመላቸው ነው ለወጣቶቹ።